ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለምሽቱ የተመራረጡ ዜናዎቻችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በተከበሩ እጩ ዶክተር ክርስቲያን ታደለ ስም ሻለቃ መሰየሙን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የነበልባሉ ገረመው ወንዳወቅ ብርጌድ ህዝብ ግንኙነት መምሪያ አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ በጣሊያ ቀጠና ያደራጃቸውን የግል የጦር መሳሪያዎች በተከበሩ እጩ ዶክተር ክርስቲያን ታደለ ስም አንድ ሻለቃ ማቋቋሙን ሰኔ 8 ቀን 2017 ዓ.ም ይፋ አድርጓል። ወደ 400 የሚጠጉ አባላት የተሳተፉበት ሻለቃው ጦር አዛዥ፣ ምክትል ጦር አዛዥ፣ ዘመቻ መሪ፣ ምክትል ዘመቻ መሪ፣ ህዝብ ግንኙነት፣ ሎጂስቲክ፣ ፋይናንስ እና የሰው ኃይል ተዋቅሮለት ወደ ስራ እንደገባም ተገልጿል። የነበልባሉ ገረመው ወንዳወቅ ብርጌድ ከፍተኛ አመራሮች በሻለቃ ምስረታው ተገኝተው ትግል ላይ ያተኮረ ትምህርትና ስልጠናም ሰጥተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀኝጌታ ዮፍታሔ ንጉስ 6ኛ ክፍለ ጦር ስናን አባጅርድ ብርጌድ ለተከታታይ 3 ወራት ያሰለጠናቸውን እግረኛ ወታደሮች በዛሬው ዕለት አስመርቋል። የአማራን ህዝብ ህልውና ለማስጠበቅ ለወጣቶች ወታደራዊ ስልጠናና የፖለቲካ ግንዛቤ የማስጨበጥ ስራ ወሳኝ በመሆኑ ብርጌዱ ለ3 ወራት ያሰለጠናቸውን ፋኖች በደማቅ ሁኔታ አስመርቋል። ተመራቂ ሰልጣኞች በቆይታቸው የውትድርና ስልጠናን ጎን ለጎን የስነ ምግባርና የፖለቲካ ትምህርት የተሰጣቸው ሲሆን ከተመረቁ በኋላ በሚመደቡበት ቀጠና ሄደው የተጣለባቸውን የአማራ ህዝብ አደራ እንደሚወጡ ቃል ገብተዋል። የአፋብህ ጎንደር ቀጠና የተጋድሎ ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ጉምብሬት ቀበሌ ክልል ኢየሱስ የተባለ ልዩ ቦታ የነበረን የጠላት ኃይል ብትንትኑን ማውጣታቸውን ገልጿል። ድንገተኛ አፈና ውስጥ የገባው ጠላት አብዛኛው እየተደመሰሰ ሲሆን ውስኑ ተበትኖ ራሱን ለማትረፍ ወደ ጎንደር ከተማ እግሬን አውጪኝ ብሎ ሸሽቷል። ከፊሉ ተማርኳል የተባለው ያገኘነው መረጃ እንደሚያመላክተው ከሆነ የሸሹ ለአገዛዙ በድጋሚ አያገለግሉም፣ ወደ መረጡትም አቅጣጫ ይሰወራሉ የተባለው። እስራኤልና ኢራን አንዳቸው በሌላኛው ላይ በፈጸሟቸው ጥቃቶች የተገደሉ ሰዎች ቁጥር በከፍተኛ ደረጃ እየጨመሩ መሆኑ ተነግሯል። የእስራኤል ጦር የሀገሪቱ ዜጎች ከህዝባዊ አደባባዮች በመራቅ ጥበቃ በሚደረግላቸው አካባቢዎች እንዲቆዩ አሳስቧል። ኢራን በበኩሏ መስጊዶች፣ የባቡር ጣቢያዎችና ትምህርት ቤቶች ከትላንት እሁድ ጀምሮ ከእስራኤል ጥቃት የሀገሬው ህዝብ መሸሸጊያ እንደሚሆኑ አስታውቃለች። እስራኤል በታህራን በሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤትና ከሀገሪቱ የኒውክሌር መርሃ ግብር ጋር ግንኙነት አላቸው በተባሉ ኢላማዎች ላይ ጥቃት ፈጽማለች። ኢራን በፊናዋ የእስራኤል የአየር መከላከያ ስርዓት ጥሰው ባለፉ ሚሳይሎች የመኖሪያ ህንፃዎችን ደብድባለች። በኢራን ጥቃት ሌሊቱን ጨምሮ እስራኤል ውስጥ 10 ሰዎች መገደላቸውን ማገን ዴቪድ አዶም ተብሎ የሚጠራው የእስራኤል ብሔራዊ ድንገተኛ አደጋ የህይወት አድን ብሔራዊ አገልግሎት አስታውቋል። በአጠቃላይ ላለፉት 3 ቀናት እስራኤል ውስጥ በኢራን ጥቃት የተገደሉ ሰዎች ቁጥር 13 መድረሳቸው ተገልጿል። የእስራኤል የአየር ክልልና የሀገሪቱ ዋነኛ ዓለም አቀፍ የአየር ማረፊያ ለ3 ቀናት እንደተዘጉም ተመላክቷል።